ሰማይን የሰራ የምድርም ፈጣሪ አሜን። እዚህ ቸርች አባልና በእምነት ተርሻው እዚህ ነው ጌታን የተቀበልከው። እዚህ ለጌታ ከሆነ እንደገና ደግሞ ነብይ እስራኤል ነብይ ሆኜ እዚህ ትንቢት ተናግሬ እና ከዛ በኋላ የሆነ ነገር ምንድን ነው ከልጅ ልጅ ጀምሮ የሚያመኝ ነው እንደዚህ ኦኬ። ለስንት ዓመት ማለት ነው? ከልጅ ልጅ ጀምሮ ነፍሳት ጀምሮ ያመኝ። አሁን ስንት ዓመት ነው ማለት? 28 ዓመት። እንግዲህ ለ28 ዓመት ማለት ነው። የሚገርም ነው። እሺ ሲኖትራፊ እና በቃ ቢያንስ በሁለት ወር በሶስት ወር ይነሳል። ለሶስት ቀን ምናምን ነገር በጣም ነው ምቹ መኝታዬ ላይ ማለት ከዛ ይተውኛል። ሶስት ቀን በኋላ ደግሞ በየሩ ከቦሌ ጋር ያስቀምጥ ነው ማለት ስብብ ነገር ምኑ መስቀባል ይደርሳል። ምኑ ጋር ነው ያመኝ? እስቲ በቃ እሺ። እና የሆነ ቀን ሲግራቸው የሚያማጭ ምናምን ሲባል ያስኩኝና ጠፋ። ከዛም ጀምሮ የለም ስለዚህ የ28 ዓመት ችግር በአንድ ሰከንድ የሚያጠፋ የናዝሬቱ ኢየሱስ ብቻ ነው። ማንኛውም ችግር ዛሬ ከቤታችሁ ላይ የተነቀለ ይሆን። እስቲ አንድ ሰው ጮሆ በኃይል አሜን ይበል እስቲ። ከዛ ጊዜ ጀምሮ የለም። እንደና ደግሞ ኩላሊት ማለት እሺ። ቢያንስ መኪና በቃ በሩ ከመበል ቤት ቀበጡ ፈትቼ ነው የምገባው። እቤትም በቃ የቤት በር ገና ስገባ ቀበጡ ነው ልትቀመጥ ነው ማለት ገና ስፈታ በመጣሌ በቀመጥ ኩላሊት ከማኑ ብዛት በቃ የሆነ ስቀመጥ ራሱ እንዲፈትቼ ደረጃ እንደዚህ ነው የምቀመጠው። በቃ የሆነ ይቆይ ይነሳል። እሺ። አሁን ግን ወደ ጌታ ከመጣሁ ቢያንስ እዚህ ነው ደህንነት መጀመር ወደ 9 ወር ምናምን የለም ነው ጠዋት ያሰብ ማታ ነው። ይሄንን ያደረገልህ እግዚአብሔር ነው። ምን ትለዋለህ ለእግዚአብሔር? እንጃ ማለት ለእግዚአብሔር ነው። እግዚአብሔር ምን ይባላል? ከማምለክ ምን የሹፌር ነገር ታውቃላችሁ? የሹፌር ይወጣ ከየት እንዳወጣኝ እኔና እግዚአብሔር እናውቃለን። እንጃ ማለት ይሄ ነው ብዬ አላስብም። ምክንያቱም መዳሜ ሲገርመኝ መጣራቴ ደግሞ ለእኔ እንጃ እግዚአብሔር ሰው በሰራው አይቀርም እና ሰይጣን የሰራውን አፍርሶ እየገነባኝ ያለው እግዚአብሔር እዚህ ቻለ። አንተም ደግሞ እንደቤት አገለግለ ጌታ ኢየሱስ ዘመንህን ይባርከው። ፈውስ የጸና ይሁን። ለጌታ ክብራቸው ጭሙለት። እሺ የኔ አባት ስሞትንና እግዚአብሔር ምን እንዳደረገሎት እስቲ ይንገሩ። እሺ እሺ ክርስቲያን ነበር። እሺ ልጆች አንድ ከሐዋሳ መጣ። አንዷ እዚህ ያለች ናዝሬት። እሺ ከእናቷ ደብቆን እዚህ ቤት ነው። እሺ ተሸክሞ ነው እርሶ ነው? አዎ አስታወለ። እሺ እሺ ምን ነበር ያሞት ነበር? 40 ዓመት ሱካር በሽተኛ። የ40 ዓመት ሲመጡ በምርኩዝ ነበር በእንጨት ነበር ይመጣል። ደም ግፊት ወደ 50 ዓመት። እሺ ጮጋራ በቃ እንደ እሳት አስታውሷቸው። ተሸክሞ ነበር ሰው ነበር ተሸክሞ ያስገባቸው በምርኩዝ ማለት። እሺ ምርኩዙን እዚህ ነው። እስቲ ባካችሁ ለኢየሱስ ክብር አቅርቡለት። ንገሩት የኔና ያንተ አምላክ በሉት እስቲ። የሚሳነው ነገር የለም በሉት እስቲ። እሺ ከተጸለየለት በኋላ ምን ሆነ? ምን ተፈጠረ? ከዛ በኋላ ከዚህ እንደወጣ ከዚህ ተነስቼ በእግሬ ፖስታ ቤት ደረስኩ። እሺ ያን ምርኩዝ ማለት ነው። የዛን ቀን ሰው ደግፎ ነበር የናዝሬቱ ኢየሱስ ኢየሱስ ጌታ ነው። ሲጡና ኢየሱስ ጌታ ነው።
ተጸልዮለት የዛኑ ቀን እየተራመዱ ሄዱ። ከዛ በኋላ በቃ ከአንድ ጎን በግራ ጎን ሳይተኛ አመጣሁ። በግራ ጎን ሳይተኛ እሺ ፍራሼ ላይ ለማለት ቀጥሉ ምክንያት አሁን ማለት አሁን ከዛ ከተጸለየ በኋላ ምን ተፈጠረ? ጤነኛ ሆኑ፣ ሰላም ሆኑ። የኔ አባት ይህ ሁሉ ያደረገለት እኔ አይደለሁም፣ የሰራዊት ጌታ እግዚአብሔር። ምን ይሉታል? እግዚአብሔር ለጌታ ምስጋና እያቀረቡ ይልታ እያሉ እስቲ ይልታ ምስጋና ለሰራዊት ጌታ እግዚአብሔር። እሺ አምስተኛ መንገድ ሹፌር ነው። ሹፌር ነው። አምስተኛ መንገድ እሺ በርሶ ወንጌል ልናገር፣ አንድ ነገር ልናገር። እሳቸውን ከዚህ ሁሉ በሽታ ከዚህ ሁሉ እስራት የፈታ በዚህ ጉባኤ ውስጥ ያላችሁ ይሄንን ቪዲዮ የምትከታተሉ በናዝሬቱ በኢየሱስ መለኮታዊ ፈውስ ያገኛችሁ። ኑ ወደዚህ። እግዚአብሔር ልክ እነሱን እንደፈወሰ እናንተንም ይፈውሳችኋል። ለእግዚአብሔር እንግዲህ ምን ይሉታል? ይሄ ነው እንግዲህ የኛ ጌታ። አንድ የምናገረው ቃል እሺ ባለቤት አላመነ አመነ ጌታን ተቀበለ። እሺ ጌታ በዚህ አላቀር ጌታ ተቀበለ። ዛሬ ዚና አንድ ላይ ከብሶ ጋር ለመልኩ መጣው ደስተኛ ነው። ደርሶ ሰላም ነው። በጌታ በኢየሱስ ረጅም ዕድሜ ጤንነት ይብዛልዎት። ተባረኩ። ጌታ ኢየሱስ ይባርክዎት። በሰላም ግቡ። ለጌታ ክብር አጨብጭቡ። የተባረከ ይሁን። ስሜ ተካልኝ ይባላል። የዚህ ቸርች አባል ነው። እግዚአብሔር ያደረገልኝ ብዙ ነው። በየሳምንቱ እንኳን ቢመሰክር አልጨረሰውም። ከዛ ውስጥ ግን አንድ ሁለት ነገራችሁ ብዬ ነው። የወንድሜ ልጅ ነበረች ወደ ውጭ ልትሄድ፣ እሷ ያው ደብቃ ነው የቆየችው። የጡት ካንሰር ነበረባት። በጣም የጡት ካንሰሩ ሽታው ራሱ ሰውን አያስጠጋም። ለካ እሷ ደብቃ ቤት ውስጥ ነው የምትቀመጠው እና ልትመረመር ስትል ለአባቷ የነገረችው እናቷ ውጪ ነው ያለችው። ሐኪም ቤት ሲሄዱ በጣም ያው አፍ ከፍቶ አፉ ራሱ በጣም ሰፊ ነው፣ ይሸታል። ሰው አስጠጋው። እሷ ደብቃ ነው የሄደችው። ከዛ ሲሄዱ ዶክተሩ አይቶ በጣም ከፍተኛ ነው፣ ስለዚህ ምንድነው መደረግ ያለበት? ወደ ሌላ ሰውነቷ እንዳይሰራጭ ጡቷ መቆረጥ አለበት ምናምን ተባለ። ከዛ በኋላ ፈርቶ ከዛ ወጡና ደወሉልኝ። እንደዚህ ተብለዋል፣ ጡቷ ያሟል፣ ምን እናድርጋለን? ምንድነው ያው ሳይደውሉልኝ ስለቆዩ ምንድነው ስላቸው ስሙን መጥራት ፈርቶ የሆነ ነገር ጡቷ ያሟል፣ ምንድነው ካንሰር ነው እንዴ ምናምን አሉ። እንደዛ ይባላል፣ እኛ አናውቅም ምናምን። ታዲያ ካንሰር በሽታ ነው እንዴ? ምን ችግር አለው ምናምን አሉ። ኢየሱስ ጌታ። እሺ እኔ ጋር ይዛችሁ ነው ብዬው ሮብ ዕለት ነው እኔ ጋር ይዘው እየመጡ እኔ ጋር ሲደርሱ ለአፖስትል ስልክ ሊደውል እንጂ እጄ ኪስ ውስጥ ከትቼ ሊደውል እንጂ ስል እጄ ኪስ ውስጥ ቀረ። ለካ ሳስታውሰው አንድ ቀን የተጸለየልን ዘይት ቤት ውስጥ አለ። እጄ ከኪሴ ሳላወጣ እንደዛው ለያዝ ባለ ገባውና ቤት ደረሱ። ሊደውል ስል አሁን ወይ ፕሮግራም ሊሆን ይችላል ወይ ሌላ ቦታ ሊሆን ይችላል። ለምን የተጸለየለት አንድ ቀን ካስታወሳችሁ ይዛችሁ ነው ተብሎ ነበር። ዘይቱ ላይ የተጸለየው። ከዛ ይዞ መጡ። እኔ ጋር ደረሱ። ቤት ገባ። ከዛ እስቲ ምናምን ስላት በጣም ያው አፍቷል፣ አፍ ከፍቷል። ያው ሽታው ራሱ አስጠቀሙ። ከዛ ዘይቱን አወጣሁትና ጡቷ ላይ ብቻ ጸሎት አያስፈልግም፣ ለምን ዘይቱ ላይ ጸለየ፣ ጸሎት አያስፈልግም ብዬ በጌታ በኢየሱስ ክርስቶስ እዛው ቀለጣለሁ። ከዛ እሷ ምንድን ያልኩት
ከ3 ቀን በኋላ እዛው ዶክተሩ ጋር እያልኳት እሺ በዛ ዘይት ከጸለይክላት በኋላ ማለት ነው ጸሎት ማለት ነው። እኔ በጌታ በኢየሱስ ክርስቶስ ስም እዛው ተለቅናለሁ። እሺ ከዛ ከ3 ቀን በኋላ 3 ቀን ብቻ ነው የምትቆይሽ አልኳት። እሺ እኔ ካልዳንኩ እንዴት ነው የሚሆነው? አይ መዳን አልፈልግም አንቺ ከ3 ቀን በኋላ እዛው ዶክተሩ ጋር እያልኳት ከ3 ቀን በኋላ ዶክተሩ ጋር ስትሄድ ዶክተሩ መርምሯት አንቺ ጴንጤዎች ጋር ሄደሽ የመጣሽው እንጂ እሺ የትም ሄደሽ መድኃኒት ወስደሽ አይደለም ጴንጤዎች ጋር ሄደሽ ነው አይደል ሄደሽ የመጣሽው ስላት አዎ እዛ ሄጄ ነው እግዚአብሔር ይመስገን ስትለው በቃ ነፃ ነሽ ያላት ያ የሆነ ካንሰር ሙሉ በሙሉ የለም። ባካችሁ ላይ ለናዝሬቱ ለኢየሱስ በእግሮቻችሁ ቆማችሁ እልልታ ጭብጨባ እልልታ ጭብጨባ እልልታ ጭብጨባ አሁን ተመልከቱ አንድ ነገር ይሄ ልጅ ምንም ያደረገው ነገር የለም። የተጸለየ ሊደውልልኝ ነበረ። ከዛ በኋላ የተጸለየ ዘይት እንዳለ አስታወሰ። ከዛ በኋላ ያንን የተጸለየበትን ዘይት እቀባለሁ ብሎ አሰበ። ያንን ዘይት ቀባ። ልጅቷ ላይ የነበረው የጡት ካንሰር ተነቀለ። እስቲ አንድ ሰው ጮሆ ኢየሱስ ጌታ ነው በል እስቲ። እሺ ሳምንትም አልቆየም። በ3 ቀን ብቻ ነው ቦታው እንኳን አይታወቅም። በ3 ቀን ያ ተከፍቶ የነበረው ቦታው ሁሉ አባቷ ራሱ ጮሆ ምንድነው ነገር ይሆን ተደፍኗል እኮ እንዳለ ቦታው ራሱ አሳው አሬ ናዝሬት ኢየሱስ ከላይ የነበረው ካንሰር ወደ መቆረጥ ደረጃ የደረሰ ነበር። ከፍተኛ ነበር። በቃ ያን ዘይት ብቻ ነው ያፈሰስከው። ዛሬ ተዘጋጁ። እንግዲህ ካንሰርን ሊፈውስ የሚችል መድኃኒት አለ ወይ? አለ። ዛሬ ለእያንዳንዳችሁ በዘይት እጸልይላችኋለሁ። ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ተመልከቱ እንግዲህ ካንሰር በተደጋጋሚ ሲቸርች በተደረገው ጸሎት በዘይት በትንቢታዊ መልእክት እግዚአብሔር ፈውስ እያደረገ ነው። እስቲ ሁለት እጆቻችሁን ከፍ አድርጉና ለሰው የማይቻል ለእግዚአብሔር ይቻላል በሉ እስቲ። እሺ ሌላ ደግሞ አንድ 6 ዓመት የሚሆን ልጅ ነበረ። እሱም ልጅ ምንድን ነው የሚሆነው ጉሮሮ ውስጥ ይህንን ጣት የሚያክል 2 መንታ ሆኖ ጉሮሮ ውስጥ ይወጣል ወደ ላይ ሌላ ስጋ ማለት ትርፍ ሌላ ስጋ ትርፍ ማለት ነው። እሺ ምራቅም ምግብም ምንም መዋጥ አይችልም ልጁ ያስለዋል። ያው እንደሚወጣለት ሶስት ምንም ስለማያውቅ ከዛ ምንድን ነው የሚያደርጉት እነሱ ሐኪም ቤት ይወስዳሉ። አሁን ሐኪም ቤት ይወስዱና ዶክተሩ ሲያይ በጣም ከፍተኛ ነው ወደ ውጭ ድረስ የሚያስገድ ስለሆነ ቶሎ አዲስ አበባ ትሄዱና ኦፐራሲዮን ተደርጎ ከውስጡ ተቆርጦ ይወጣል አለ። ወደ ውጭ ሄዶ እሺ ሪፈር ይጻፍና ወደ ውጭ ሄዶ ይቆረጣል። ችግር የለውም። ከዛ ወደ ውጭ ስለሚቆረጥ ውጭ ሄዶ ስለሚቆረጥ ችግር የለም ማለት ነው። ከዛ ደወሉልኝ። ነው ደውሎልኝ እንደዛ ልጅ ሐኪም ቤት ይዘን እኮ አልነገሩኝም። ጉሮሮ ውስጥ የሆነ ነገር ስለወጣ በጣም ትልቅ ነው። ምራቅም ምግብም መዋጥ አይችልም። ስለዚህ ምንድን ነው የምናደርገው አሉ። ምንድን ነው ያወጣ ምናምን ስል ትርፍ ስጋ ነው ያወጣ። በጣም ትልቅ ነው፣ ጣት የሚያክል ስጋ ነው ስሉኝ ምን ችግር አለው ታዲያ ይዛችሁ የኔ ጋር ነው ማለት ነው። እሺ ከዛ በኋላ ይዛችሁ የኔ መጡ። አሁንም ቅዳሜ ቀን ነው መጡ። ቤት ገባ። ከዛ አሁንም ዘይቱ አለ። ያ ዘይት አለ። አያ ዘይት አያ ዘይት ያ ዘይት መጀመሪያ ካንሰር ነቅሏል። አሁን ደግሞ ሌላ ካንሰር ላይ ነቀለ። እሺ ከዛ በኋላ ዘይቱን ልጁን አፉን ክፈት ምናምን አልኩና ልጁ አፉን ከከፈተ በኋላ እዛው ጉሮሮ ላይ አሁን እያያችሁ ይጠፋል አልኩትና ዘይቱን አፈሰስኩት። አሁን እንደባለፈው 3 ቀን አይደለም 1 ሳምንት ሰጣችኋለሁ። እዛው ዶክተሩ ጋር ይጓጓል። እሺ ከዛ ከ1 ሳምንት በኋላ ዶክተሩ ጋር ሲሄድ ዶክተሩ ምንድን ያለው በመቀሱ ወይም በብላክ
የተቀባ ዘይት በሉት እስቲ። ብዙ ስራ እየሰራ ነው በሉ እስቲ። ዛሬ ማታ ያንተን ስራ ይሰራል በሉ እስቲ። አንድ ሰው ጮሆ ኢየሱስ ጌታ ነው በሉ እስቲ። እኔ ምላችሁ እንደው ነው ይቅርታ ካረጋችሁልኝ የዛሬ ሳምንት መሰከሩ ካለን ሰዓት አንፃር ይቅር ኢየሱስ ሊጨርስ እስቲ አጨብጭቡላችሁ። እስቲ ባክ ቀጥልልኝ። እሺ ከዛ በኋላ አባትየው ምንድን ያለኝ ባለፈው እንደዛ ሌላ ልጅ ይዘን ስንመጣ እንደዛ ዘይቱ ተፈሶበት ነው ያኔችው። እንደገና ደግሞ አሁን ልጁን ይዘን ስንመጣ ዘይቱ ነው ያዳነው። ይሄን ዘይት ከየት ነው ያመጣ አለኝ። አባቡ ጳውሎስ የሚባል ሆስፒታል አለ። ሌላ ጊዜ ነው የሚሰክረው። ከዛ በፊት ግን ደረስ እንግዲህ ይህ ሁሉ ያደረገው እግዚአብሔር ነው። ለዚህ ጌታ ምን ትለዋለህ? ካንሰር የፈወሰ ያንን ደብል ምላስ የነበረውን ሰው የፈወሰ እግዚአብሔር ነው። ምን ትለዋለህ ለዚህ ጌታ? ኢየሱስ በምስማር ነው አይደለም እንጨት ላይ የተመታው። እኔ ደግሞ ኢየሱስ ላይ ስለተመታው መቼም ቢሆን እየመሰከረ እያለ ማለት ነው። በሚገርም አይነት የእግዚአብሔር ቅባት ተቀብቶ ምድሪቱ ላይ ሲነሳ እጆቻችሁን ዘርጉና እንደዚህ በሉ፣ የሚቀጥለው ትውልድ አንተ ነህ በሉ እስቲ። በታላቅ ቅባት ተቀብተ በምድሪቱ ላይ ትገለጣለህ በሉ እስቲ። ተረኛው አንተ ነህ፣ ተዘጋጅ በሉ እስቲ። እግዚአብሔር ዘመንን ሁሉ ይባርከው። እስቲ ለእግዚአብሔር ክብር አጨብጭቡለት። የታያየለትን ሳይወርስ አይመለስ የሕያው አምላክ ጭፍራ በምድረ በዳ አይቀር ሟርተኞቹ ሟርት በእስራኤል ላይ አይሰራም፣ አስማትም በያዕቆብ ላይ የለም። ገና እንወርሳለን ገና እግዚአብሔር አብ ቃል ወጥቷልና ገና እንወርሳለን ገና እግዚአብሔር አብ ቃል ወጥቷልና